ውሏችን ኢትዮጵያ ዓለም 9 ላይ ናት ብላችሁ ታምኑኛላችሁ? ህዝቡ ግን አላውቅም። ለማንኛውም ይህንን የመሰለ ቆንጆ ዘመናዊና ቴክኖሎጂው የተራቀቀ አንድ ሙዚየም ተከፍቶልናል። ሙዚየም ይሁን ምን እንደሚባል እርግጠኛም ባልሆን እየውላችሁ ይህችን የሀገሬን የማይከፈልባትን ነፃ ውብና ድንቅ የሆነችውን የፈጣሪ ስጦታ ፀሐይዋን እንግዲህ እየሞቅን ወደዚህ ቤት ገባን። ኦ ማይ ጋድ እኔማ ቆይ ምንድነው እንትን ላይ ይሄ ምንድነው የሚባለው? ይሄ ጠረፍ ላይ የወጣው መሰለኝ ሳይው ይሄ ነገር ምንድነው እየተካሄደ ያለው? ሀገር ኢትዮጵያ እንዴት ነው ያማረባት? እንዴት ነው የተዋበችው? እንዴት ነው የተብለጨለጨችው? ግን ደሃው ምን ዋጠው? ምን በላው? ኢትዮጵያማ ዘመነች፣ አማረባት፣ ተዋበች፣ ብልጭልጯ ክሪስማሪስን የሚያስንቅ ሆነች እያልኩኝ በላይቱም ሆነ በተለያዩ ዘመናዊ መንገዶች የመንገድ ግንባታ፣ የፎቆች የህንጻ ብዛት፣ የመናፈሻ ውበት፣ የብርሃን መብራቱ በየቦታው የሌሊት ቀን መምሰል ብቻ እንደዘመንን በ5 ዓመት ልዩነት ይሄ ሁላ ለውጥ ይገርማል፣ ይደንቃል፣ ደስ ይላል። ኢትዮጵያዬ እደጊልኝ፣ ከፍ በይልኝ፣ ድህነት ይጥፋልኝ ያስብላል። ግን ድሃዎች ምን በላቸው? መንገድ ላይ የሌሉ ጉልት የሚሰጡ ሰዎች ምን ዋጣቸው ብዬ ጥያቄ ሆኖብኝ ተመልሻለሁ። ኢቭን የድሮ ሰፈሮች ሳይቀሩ ገጽታቸው ተለውጧል። ድሃዎች በየአካባቢ ጠፍተዋል። ብዙ በቃ ህንጻዎች አምረዋል፣ ተውበዋል። እናም ይህንን የመሰለ ዘመናዊ ግንባታ በመገንባት በተለያዩ መብራቶች በማሸብረቅ ቱሪስቶችን የምትስብበት ውቢት አገር ሆናለች። እንግዲህ ድሆች የሚኖሩባት፣ የሚረጋጉባት፣ የሚጽናኑባት የሰላም አገር እንደምትሆንም ተስፋለኝ። ለኔ ግን ተመችቶኛል። አዎ እንደ ባሪያ ሰው ሀገር ሰርተን እንግዲህ በሀገራችን ለመዝናናት የተብለጨለጨውን እያየን ደስ ብሎን እንግዲህ አገራችን የምንኮራባት መሆኗ አሪፍ ነው። ግን ከበፊቱ ለየት ያለው ነገር ህዝቡ ስትረስ ውስጥ ያለ ይመስላል። ህዝቡ እጅግ በጣም ይጣደፋል፣ ይቸኩላል፣ ስራ ላይ ይሯሯጣል። ገንዘቡን ደግሞ ደሞዙን እንደሚመጥነው ላያገኝ ይችላል። ኑሮና ገቢው የሚመጣጠን አይመስልም። በየቤቱ በየምግብ ቤቱ በየመዝናኛው ቦታውና እንዲህ የሚጎበኝበት ቦታ ሁሉ ዋጋው የማይቀመስ ነው። እና ድሃው እንዴት ነው የሚኖረው? እኔማ ሰርቼ ጥሬና ግሬ ወደ ሀገሬ ገብቼ በምንዛሬው ቀብረር እላለሁ። ቢጎራበጠኝም ይህ ነገር አቅሜ ቢያቅተኝም በቃ ዘግይት እያሉ ወደ ሀገር ቤት መምጣት ነው በማለት እንግዲህ ሀገሬ እያደገች ለኔ ኩራት የሆነችው ለነጮችም ይህንን ለመናገር እንግዲህ በደስታ እና በኩራት ይኸው አንደበቴን ከፍቻለሁ። ነገር ግን የኢኮኖሚ ጉዳይ ጆሮን ጭው የሚያስብል ነው። ሀገሬ እንግዲህ አድጋለች፣ ከፍ ብላለች። መጨረሻዋ ደግሞ እንደሚያምር ባለሙሉ ተስፋ ነኝ። ሰው መሰደድ የሚፈልገው ወደ ሀገሩ የሚቀር እንዲሁም ከውጭ ያለው ወደ ሀገራችን ገብተን ደስ ብሎን እፎይ እርፍ ብለን እንግዲህ ሃይማኖታችንን፣ ባህላችንን በአገራችን ከወገኖቻችን ጋር አብረን እንጀራችንን እየበላን በቋንቋችን እያወራን በባህላዊ ሙዚቃዎች እየጨፈርን በዓል አውደ ዓመቱን አብረን እያሳለፍን እንግዲህ ቆንጆ ጊዜ እንደምናሳልፍ ውብ አገር ውስጧና ውጯ እንደሚሆን ባለሙሉ ተስፋ ነኝ። ለምን ከላይ አምሮብን ውስጣችን እርስ በራሳችን ተርበን እርስ በራሳችን የምንባላ እንዳንሆን እሰጋለሁ። በእርግጥ ይህ ከኔ ማለት አይጠበቅም። ሀገሬ ወደፊት ትቀጥላለች፣ ህዝቧም እንደሚያድግ እንግዲህ ሰርተው እንደሚለወጡ ዋጋቸውንም በላባቸው እንደሚያገኙ ተስፋ አደርጋለሁ። ሀገሬና ህዝቤ
ከፍ ብሎ እንዲታይ የኔም የዘወትር ጸሎቴ ነው። ወደ ሀገሬ ገብቶ እንግዲህ ሞቴን ሳይሆን ኑሮዬን እዛው ያድርገው እላለሁ፣ እመኛለሁ። ታዲያ ይህ ወደ ስደት የመጣው ሰርቶ ለፍቶ ጥሩ አገር ቤት ገብቶ የሚዝናናው ደልቶት አይደለም። እዚህ የሚኖረው የሰው ሀገር እጅግ በጣም በወይዘሩም ሆነ በተለያዩ ነገር ተጨንቀው ተጠበው ስትረስ ውስጥ ገብተው ሰው ሳይረዳቸው ሰርተው ለፍተው ነው እንግዲህ ሀገራቸው ሄደው ያጠራቀሙትን ብር የሚያፈሱት። ስለዚህ እኛ ገንዘብ ኑሮን ተርፎን ተትረፍርፈን እንደ ልባችን ልንፈነጭልባት የምንመጣበት አገር እንዳልሆነ በዚሁም እንደምትረዱን ባለሙሉ ተስፋ ነን። ለማንኛውም እንደ ላባችን ዋጋችን ስለሚከፈለን እሱ ትልቁ ተስፋችንና ደስታችን ነው። እናም ሀገሬ ኢትዮጵያ እንኳን ከፋልሽ፣ እንኳን አማረብሽ፣ እንኳን እድግ ምንድጋልሽልኝ። ይኸው ዓለም ሁሉ የሚያሞግስሽ የደመቅሽ ውቢት አገር ሆንሽልን። እኛም ኩራታችን ነሽ። ኮሎናይዝ ያልተደረግሽ የጥቁር አፍሪካ መመሪያ እንዲሁም ጀግና የምንኮራብሽ እናታችን ኢትዮጵያ ሀገራችን፣ ህዝብሽም ደስ ብሎት ውሎ የሚያድርብሽ እንደሚሆን ቀዩ መንደሩ ህዝቡ እንደሚደሰትብሽ ባለሙሉ ተስፋ ነኝ። እናም ይህ ውብና ድንቅ የሆነውን የቴክኖሎጂ ርቀትና እጅግ በጣም ፈጣን እድገት የኢትዮጵያ እዚህ መድረስ እጅግ በጣም ደስ ይላል፣ ይገርማል፣ ይደንቃል፣ አፍን ጆሮንና አይንን ያስይዛል። ለማንኛውም እንኳን ደስ አለን፣ ሀገራችን አደገችልን። ህዝባችንም ቀስ እያለ የልቡ መሻት ሞልቶለት ድካማቸው ተቆጥሮላቸው ደሞዝ ገቢያቸው ተሻሽሎላቸው በሰላም በፍቅር በደስታ ተሳስበው እንግዲህ ፍቅርን እንደ ድሮአችን መዘመን እንዳሁን እያለን እየዘመርን እንደምንኖር ሀገራችንን ከፍ ለማድረግ እኛም የተሰደድነው ወደ ሀገራችን የምንገባበት የሰው ሀገር የመኖሪያ ፍቃድ መልሰን ሀገራችን ማን እንዳገር ብለን ወደ ሀገራችን ኢትዮጵያ የምንገባበት ሩቅ እንደማይሆን ባለሙሉ ተስፋ ነኝ። ይኸው ኢትዮጵያ አደገች፣ ቴክኖሎጂው ተራቋል፣ እጅግ በጣም ብዙ ነገሩ በፍጥነት እያደገ ይገኛል። እናም ነጩ ባሌ ወደዚህ አምጥቶ ቢያኖረኝም እኔ ደግሞ ወደ ሀገሬ በኩራት መጥቼ ይኸውና ኔጋ መኖር ትችላለህ ብዬ ማምጣት እኔም ብቻ አይደለሁም ነጭ ያገቡ ሴቶችም ሆነ ባሎች እንግዲህ ይህንን በደስታ በኩራት ወደ ሀገራቸው መግባት የሚያስፈልጋቸውና የሚያነሳሳቸው ትልቅ ራዕይና ተስፋ ስለሚሆን ሀገሬ አንቺ አሁንም ነገም ለዘላለምም ከፍ በይልኝ። እኛ አይደለም የውጮቹ ሀገር የሚኖሩብሽ የተመቻቸሽ ለሁሉም እንደ እንግዳ ተቀባይ እጆችሽን ዘርግተሽ የምትቀበይ ሀገሬ ያርግሽ እላለው። ሀገሬ ኢትዮጵያ እወድሻለሁ። ይህ ብቻ አይደለም፣ ብዙ ታይቶ የማይጠገብ ተፈጥሮና ዘመናዊ እንግዲህ ተሰርተው አምረው ተውበው የብዙ አይኖችና የብዙ ቱሪስቶች እንግዲህ ጉብኝት ብዙ የሚጠበቅብሽ አንቺ ሀገሬ መጨረሻሽ እንኳን እንዲሆንልኝ ይመርልኝ። አሁንም ደግሞ ሀገራችን ኢትዮጵያ ሰላሙን፣ አንድነቱን፣ ፍቅሩን ያብዛልን። በያላችሁበት በእውነቱ ጎብኝተን አይተን ያልጠገብናቸውና ያላየናቸው ቦታዎች እየሄድን ደግሞ እንዲህ የጎበኘን ሀገራችን ሰፖርት እናደርጋለን። በያላችሁበት አሁንም ሰላማችሁ ይብዛልኝ። እኔ ይሄንን ጎብኝቻለሁ። የጎበኛችሁት አንዳንድ ቦታ ካለ እናንተም እንዲህ ያደረጋችሁ የሀገራችን እድገት ለዓለም አሳዩ። ኩራታችን ሀገራችን፣ ህዝባችን፣ ውበታችን፣ እምነታችን፣ ጽናታችን እንግዲህ ከድህነት ወደ ሀብት መሸጋገሪያችን ይሁን። እግዚአብሔር አንድ ያድርገን። ስለነበረን ጊዜ አመሰግናለሁ። ባይ Chukwu
ዛሬ